በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን በዛሬው ዕለትም ፌዴራል መንግስቱን የሚከስ የተለመደ ይዘት ያለው መግለጫ አውጥቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት አደረኩት ባለው የማዕከላዊ ኮሚቴ ስብሰባ ከህዳር 8 ጀምሮ እስከ 13 አካሂጃለሁ ያለ ሲሆን በዚህም ጥልቅ ውይይት በማካሄድ የተለያዩ ውሳኔዎች ላይ ደርሻለሁ ብሏል። ህወሓት በዛሬ መግለጫው እንደከዚህ ቀደሙ ሁሉ የኢትዮጵያ ፌዴራል መንግስትን በተደጋጋሚ የከሰሰ ሲሆን በተለይም ደግሞ የፌዴራል መንግስቱ ከበባ ፈጽሞብናል ብሏል። የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች ነው። ስለዚህም የድሮን ጥቃቱም የፌዴራል መንግስቱ ተጠያቂ ነው፣ የኢትዮጵያ መንግስት ስምምነቱን ጥሷል በማለት ወቅሷል። ከዚህም በተጨማሪ የኢትዮጵያ መንግስት በትግራይ ክልል ላይ እገዳ አውጇል። እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለው እንቅስቃሴም በጥልቀት እየተወያየንበት ነው ብሏል። ጥያቄያችን በፍጥነት መፈታት አለበት ያለው ህዝባዊ ወያኔ ሓርነት ትግራይ ህወሓት በአስቸኳይ ጥያቄያችን መፈታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ስራዎች ላይ እንዲሰራ እንዲሁም የትግራይን ህዝብ ደህንነትና ደህንነቱ የተጠበቀ ህይወትን ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫ አስቀምጫለሁ በማለት ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የ14ኛውን የህወሓት ድርጅት ጉባኤ ውሳኔዎች አፈጻጸም መሰረት አድርጌ ባካሄድኩት ግምገማ ደግሞ ከጉባኤው በኋላ ድርጅታችን ህወሓት ገጥሞት ከነበረበት መፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ ደምድመናል ያለው ህወሓት በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማህበረሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ ሆኗል። ስለዚህም ተጠናክረናል ሲል ህወሓት በመግለጫው ገልጿል።